እግዚአብሔር ይመስገን ጥናታችን እንቀጥላለን። እንግዲህ እግዚአብሔርን ስለ ቃሉ እጅግ አድርገን እናመሰግናለን። ባለፉት ክፍሎች የኤፌሶን መልእክትን እንግዲህ ያው እንደምታውቁት ማጥናት ጀምረናል። ከቁጥር 1 እስከ ቁጥር 3 ያለውን በተከታታይ እንግዲህ ተመልክተናል። በጣም ብዙ የእግዚአብሔርን የቃሉን እውነት ተመልክተናል። ስለዚህ በተለይ ባለፈው በቁጥር 3 ላይ ሰፋ አድርገን በጣም አስደናቂ የሆነውን እግዚአብሔር ለኛ ያደረገውን መልካም ሐሳብ መንፈሳዊ በረከት እንዴት እንደተቀበልን ይህ መንፈሳዊ በረከት ደግሞ ምን እንደሆነ በደንብ በጥልቀት ተመልክተናል። በጣም ብዙ አስደናቂ እግዚአብሔርን ሐሳብና አሰራሮችንም አይተናል። ወደ ዘፍጥረት ምዕራፍ 1 ምዕራፍ 2 ምዕራፍ 3 ተመልሰን የሰውን አፈጣጠር ከዛ በኋላ እግዚአብሔር ለሰው የሰጠው የህይወት በረከትን በኤደን ገነት በህይወት ዛፍ የተመሰለውን የህይወትን አቅርቦት ተመልክተናል። ሰው ግን ያለን የህይወትን አቅርቦት በመቀበል ለዘላለም ከእግዚአብሔር ጋር በክብር ህብረት በማድረግ የዘላለም ህይወትን እየተለማመደ ኢንጆይ ያደረገ እንዲኖር የእግዚአብሔር ሐሳብ ነበር። ግን ያው እንደምታውቁት እንግዲህ በእባቡ ተንኮል አዳምና ሔዋን ከዛ ከክብር ስፍራ እግዚአብሔር ካስቀመጣቸው ቦታ ያው ተባረዋል። ኃጢአት ወደ ዓለም ገባ፣ ሞትም በሰው ላይ ነገሰ። እግዚአብሔር ፍርድን በሰውም ላይ በፍጥረቱም ላይ በምድርም ከነሱ የተነሳ እንደተረገመች አይተናል። ግን ያ እንደገና እግዚአብሔር ራሱ የመዳንን መፍትሄ አምጥቶ በጌታችን በኢየሱስ ክርስቶስ በኩል እንደገና ያንን የህይወትን ስጦታ የዘላለም ህይወትን ስጦታ በጌታችን በኢየሱስ ክርስቶስ እንደሰጠን ተመልክተናል። ያንን ሐዋርያ ጳውሎስ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ በጣም ታላቅ ቡራኬና ምስጋና ሲያቀርብ ነው እዚህ ጋር የተመለከትነውና ከዘፍጥረት ተመልሰን ኤፌሶን ቁጥር 3ን በደንብ ተመልክተናል። ስለዚህ ሐዋርያ ጳውሎስ ከቁጥር 3 በኋላ እንደገና አሁንም ያንኑ እግዚአብሔርን የዘላለም ሐሳብ ለየት ባለ መልኩ ማለት ይቻላል ከቁጥር 4 ጀምሮ ይነግረናልና ከቁጥር 4 እስከ ቁጥር 14 ድረስ ከቁጥር 4 እስከ ቁጥር 14 ድረስ በጣም አስገራሚ በሆነ ሁኔታ መንፈሳዊ በረከት ይዘረዝርልናል። ምን እንደሆነ ያ መንፈሳዊ በረከት እንደገና የዚህ መንፈሳዊ በረከት በእግዚአብሔር የዘላለም እቅድ ውስጥ የተካተተ መሆኑን ያሳየናል። ስለዚህ ከቁጥር 4 እዚህ ጋር እንደምትመለከቱት ከቁጥር 4 እስከ ቁጥር 14 ድረስ ሁለት ዋና ሐሳቦችን ሐዋርያ ጳውሎስ የሚያነሳው ሁለት ሐሳቦችን ጠቅልለን ልናያቸው እንችላለን። ምንድነው የእግዚአብሔር የዘላለም እቅድን እኛን ከማዳንና እኛን ከማክበር ጋር እኛ ልጆች ከማድረግ ጋር የእግዚአብሔር የዘላለም እቅድን በእግዚአብሔር ጊዜ ውስጥ በእኛ ጊዜ አይደለም፣ በሰው ጊዜ አይደለም፣ በእግዚአብሔር ጊዜ ውስጥ የነበረውን የእቅዱን ስቴጆች ይነግረናል። ይህ ምን ማለት መሰላችሁ? እግዚአብሔር ጊዜ አለው። እግዚአብሔር ጊዜ ግን የዘላለም ጊዜ ነው። እኛ ሰዎች ያው የሰው ልጅ ጊዜ የምንለው አለን። ያው ራሱ እግዚአብሔር እንግዲህ በቀንና በሌሊት ቀንና ሌሊት አንድ ቀን ብለን እንቆጥረዋለን። በሱ ነው የጊዜን የምንለካው። እግዚአብሔር ግን ዘላለማዊ አምላክ ነው። ስለዚህ የራሱ ጊዜ የምንለው እግዚአብሔር የዘላለም ጊዜ ነው። ስለዚህ ሐዋርያ ጳውሎስ ያንን ሰማያዊ በረከት በእግዚአብሔር የዘላለም እቅድ ውስጥ መካተቱን እና ያም ከጥንት ዘላለም እስከሚመጣው ዘላለም ብሎ የእግዚአብሔርን እቅድ እዚህ ጋር ያሳየናል። ከቁጥር 4 እስከ ቁጥር 14
በጣም 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 የሚያስገርም ነው። ምናልባት ባለፈውም አንዱ ክፍል ላይ ተናግሬዋለሁ። ኤፌሶን ከሌሎቹ የሐዋርያ ጳውሎስ መልእክቶች ለየት ባለ መልኩ የእግዚአብሔርን የዘላለም እቅድና የእግዚአብሔርን እኛን የማዳን ስራን በተለየ መልኩ ያቀረበበት እንግዲህ መጽሐፍ ነው። ይሄ የመልእክት ነው። ኤፌሶን መልእክት ያው መንፈስ ቅዱስ ነው የጻፈው። ስለዚህ መንፈስ ቅዱስ በኤፌሶን በኩል በጣም ዘላለማዊ እውነታዎችን እኛን ማዕከል ያደረገ ግን ደግሞ ያው መነሻው ራሱ እግዚአብሔር የሆነ የዘላለም እግዚአብሔር የማዳን እቅድ ያሳየናል መጽሐፍ ኤፌሶን ማለት ነው። ስለዚህ የመጀመሪያው ሐሳብ ከቁጥር 4 እስከ ቁጥር 14 የምናየው የእግዚአብሔርን የማዳን ስራ የእግዚአብሔር የማዳን ስራን በእግዚአብሔር ጊዜ የእግዚአብሔር ጊዜ የእግዚአብሔር ዘላለም የምንለው ማለት ነው። ስለዚህ ከጥንት ዘላለም እስከሚመጣው ዘላለም ያለውን የእግዚአብሔርን የማዳን እቅድ ይነግረናል። የማዳን እቅድ በተለያየ ስቴጆች የተገለጠ ነው እንመለከቷለን። ሁለተኛው ሐሳብ አሁንም ከቁጥር 4 ከቁጥር 4 እስከ ቁጥር 14 ድረስ ያለው ሁለተኛው ሐሳብ ምንድነው የሚነግረን? የአብን የወልድን የመንፈስ ቅዱስን ደግሞ ሚና ያሳየናል። በጣም የሚያስገርም ነው። ይሄ በጣም ለየት ያለ ነው። በእርግጥ አዲስ ኪዳን እንግዲህ የሥላሴ ሚና ይነግረናል እኛን ከማዳን አንጻር። መቼስ መጽሐፍ ቅዱስ እንግዲህ ሙሉ በሙሉ የሚነግረን ምንድነው? ስለ እግዚአብሔር ይነግረናል መጽሐፍ ቅዱስ። ግን ደግሞ አማካኝ ሐሳቡ በእኛ ዙሪያ ያጠነጠነ እንደሆነ እናውቃለን። ያው እግዚአብሔር ትልቅ አምላክ ነው። ስለሱ መቼስ አውቀን የምንጨርሰው ነገር አይደለም። መጽሐፍ ቅዱስ ለእግዚአብሔር ምንነት ይነግረናል። ግን የሰው ልጅ ነው ማጠንጠኛው ማለት ይቻላል መጽሐፍ ቅዱስ። ያ ማጠንጠኛው ምንድነው ስንል ሰውን ማዳን፣ ሰውን ማክበር፣ የዘላለም ሕይወትን ለሰው ልጅ በመስጠት እግዚአብሔር ሰው ከእግዚአብሔር ጋር ህብረት እያደረገ ለዘላለም እንዲኖር የተደረገበት ነው ማለት ይቻላል። የዚህ የእግዚአብሔር እቅድና መጽሐፍ ቅዱስ የሚነግረን ማለት ነው። ሰው በእግዚአብሔር የዘላለም እቅድ ውስጥ ሰው አማካይ ሆኗል፣ መካከለኛ ሆኗል ማለት እግዚአብሔር ከሰው ጋር ህብረት ማድረግ ፈልጓል። ስለዚህ እግዚአብሔር ሰውን ፈጠረ፣ ከዛ በኤደን ገነት አኖረው። ባለፈው እንደተመለከትነው የህይወትን ዛፍ የህይወትን አቅርቦት ብለን የተመለከትነው የዘላለም ህይወት ኢተርናል ላይፍ ፕሮቪዥን እግዚአብሔር በህይወት ዛፍ አማካኝነት አቅርቦ ሰው እሱን እየተመገበ ከእግዚአብሔር ጋር ህብረት እንዲያደርግ ነበር የእግዚአብሔር እቅድ። ያው አልሆነም። ግን በዚህ ውስጥ የምናየው አብም ወልድም መንፈስ ቅዱስ እኛን በማዳን እኛን ከመምረጥ ጀምሮ እኛን በማዳን ብሎም በኋላ የሚኖረው የግሎሪፊኬሽን ያለው እስከ ክብር እስከዛ ድረስ ያለውን አብም ወልድም ያላቸው ሚና እንመለከታለን እዚሁ ኤፌሶን ምዕራፍ 1 ከቁጥር 4 እስከ ቁጥር 14። ስለዚህ ሁለት ነገር ነው የምንመለከተው። ረጋ ብለን ሁለት ነገሮችን ከቁጥር 4 እስከ ቁጥር 14 ድረስ እንመለከታለን። ስለዚህ የእግዚአብሔር የማዳን እቅድ በእግዚአብሔር ጊዜ ውስጥ ስለዚህ ከጥንት ዘላለም እስከሚመጣው ዘላለም የእግዚአብሔር እቅድን ታይም ቴብል እናያለን። ይሄ ጥንት ዘላለም የነበረ ነገር አለ፣ አሁን ያለንበት ጊዜ አለ። እኛውን የሰው ልጅ ከተፈጠረ ጊዜ በኋላ እስከ ጌታችን ኢየሱስ ክርስቶስ ከሚመጣ ድረስ ያለው ጊዜ አለ። ከዛ በኋላም ደግሞ ስላለውም የሚመጣው ዘላለም the coming eternity future eternity ተብሎ የሚጠራው ማለት ነው። እስከዛ ጊዜ ድረስ ያለው በዚች 10 ቁጥር ውስጥ ሐዋርያ ጳውሎስ ይነግረናል። እግዚአብሔር ይመስገን። በጣም 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 ድንቅ ሐሳብ ነው። እስቲ ከቁጥር 4 እንጀምርና ከቁጥር 14 ያለውን ሐሳብ አሁን ባለው በእግዚአብሔር የጊዜ ሰሌዳ አማካኝነት ያለውን እንመልከት። ስለዚህ የመጀመሪያው የጊዜ ሰሌዳውን ከፍለን ስናይ ጥንት ዘላለም፣ አሁንና የሚመጣው ዘላለም
እንደሆነ ነው እነዚህ 10 ቁጥሮች የሚነግሩ። እሺ ስለዚህ ጥንት ዘላለም የሚለው ሐሳብ የምናገኘው ከቁጥር 4 ከቁጥር 6 ድረስ ያለው ቁጥር 6 በእርግጥ ከዛ ጋር ከጊዜው ጋር አብሮ የተገናኘ እግዚአብሔርን ስለ ጸጋው ክብር እንድናመሰግን የሚያደርገን ሐሳብ ቢሆንም ከቁጥር 4 ከቁጥር 6 ያለፈውን ዘላለም የእግዚአብሔርን ስራ ይነግረናል፣ ወይም የእግዚአብሔርን ውሳኔ ይነግረናል። ስለዚህ ምንድነው ማለት ነው እዛ ጋር የምናየው እግዚአብሔር አስቀድሞ እኛን እንደመረጠን ይነግረናል። ስለዚህ ይሄን የፓስት ኢተርኒቲ የእግዚአብሔር እኛን የማዳን እቅድ እንለው እንችላለን። ፓስት ኢተርኒቲ ማለት ነው እግዚአብሔር እኛን የማዳን እቅዱን እናያለን ማለት ነው። በዚህ ከቁጥር 4 እስከ ቁጥር 6 ድረስ እስቲ እናንብበው። ቁጥር 4 እስከ 6 ዓለም ሳይፈጠር በፊቱ ቅዱሳንና ነውር የለን በፍቅር እንሆን ዘንድ በክርስቶስ መረጠን፣ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን፣ በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይሄን አደረገ ይለናል። ይሄ በጣም ደስ የሚል ነው። ምንድነው የሚለው? ዓለም ሳይፈጠር በጣም ግልጽ ነው አይደል? ዓለም ከመፈጠሩ በፊት ስለሆነ ነገር ይነግረናል። ይሄ እንግዲህ ፓስት ኢተርኒቲ የምንለው ነው፣ ያለፈው ዘላለም ነው። ምክንያቱም ዓለም ከተፈጠረ በኋላ ጊዜ ራሱ የመጣው ያው ይሄ ዘፍጥረት ምዕራፍ 1 ላይ ሄደን በቀላሉ ልናነበው የምንችለው ነገር ነው። ስለዚህ ጊዜም ከመጀመሩ በፊት በጥንት ዘላለም እግዚአብሔር ዘላለማዊ አምላክ ነው፣ በፊቱ ቅዱሳንና ነውር የለን በፍቅር እንሆን ዘንድ በክርስቶስ መረጠን ይለናል። በጣም ያስገርማል። ምርጫው እግዚአብሔር እኛን የማዳን ልጆቹ የማድረግ ቁጥር 5 ላይ ልጆቹ ስለሚል ልጆቹ ሊያደርገን የወሰነው ጥንት ዘላለም ነው ይለናል። ስለዚህ የእኛን የማዳን ይሄ መንፈሳዊ በረከት ብለን ቁጥር 3 ላይ አስታውሱ፣ መንፈሳዊ በረከት የተባለው እንግዲህ የሚያካትተው የዘላለም ሕይወትን ማግኘት፣ ግሎሪፊኬሽን፣ እግዚአብሔርን ክብር መካፈል፣ ልጆች መሆን፣ በቃ ከእግዚአብሔር ጋር ህብረት አድርገን በሱ አባትነት እና በእኛ ደግሞ ልጆቹ ሆነን በፊቱ ደግሞ ቅዱሳንና ነውር የሌለን እንድንሆን የተወሰነው ጥንት ዘላለም ነው ይለናል። ስለዚህ ይሄ ዓለም ሳይፈጠር የሚለው ቃል ነው የሚነግረን ማለት ነው። ቢፎር ዘ ፋውንዴሽን ኦፍ ዘ እርዝ የእንግሊዘኛው መጽሐፍ ቅዱስ ላይ የሚለው እንደዛ ነው። ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ የሚለው ነው። ዓለም ሳይፈጠር ዓለም ወደ መሆን አሁን ባላት ቅርጽ ወደዚህ ከመፈጠሯ በፊት እግዚአብሔር እኛን መረጠን ይለናል። ስለዚህ በክርስቶስ ነው ይሄ ምርጫ። ስለዚህ እግዚአብሔር አባት አስቀድሞ ይሄን የወሰነው ማለት ነው። ስለዚህ ይሄ ምንድነው የሚነግረን ማለት ነው? የሚነግረን እግዚአብሔር አስቀድሞ የወሰነው ውሳኔ ነው የኛን የዘላለም ሕይወት ማግኘትና እኛ ልጆች ማድረግ። እሺ ቁጥር 5 ምንድነው የሚለን? ቁጥር 5 ላይ በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለእርሱ ልጆች ልንሆን አስቀድሞ ወሰነን ይላል። ይሄም ከመረጠን ዓለም ሳይፈጠር በፊት ከሚለው ሐሳብ ጋርም ያው የተያያዘ ነው። አስቀድሞ የሚለውን ቃል እዚህ ጋር ደግሞ እናያለን። ቁጥር 4 ላይ ዓለም ሳይፈጠር ነው። ቁጥር 5 ጋር አስቀድሞ ማለት ይሄም የፓስት ኢተርኒቲ ዓለም ከመፈጠሩ በፊት በእግዚአብሔር ዘንድ እንደተወሰነ ወይም እግዚአብሔር ዘንድ የተደረገ ውሳኔ፣ ጊዜው ግን ያው ጥንት ዘላለም እንደሆነ እናውቃለን። ስለዚህ እዚህም ጋር ምንድነው የሚለው? ለእርሱ ልጆች ልንሆን ማለት ነው። ስለዚህ ይሄ መንፈሳዊ በረከት የምንለው ብዙ ሐሳቦችን የያዘ ቢሆንም ዞሮ ግን ምንድነው እግዚአብሔር ልጆች እንድንሆን እንደገና
በፊቱ ቅዱሳን ነውር የሌለን እንድንሆን ግን የእግዚአብሔርን ሕይወት እንድንካፈል ነው ማለት ነው። ልጆቹ ማለት እኮ የመለኮት ልጆች ስንሆን ራሱ የእግዚአብሔርን ባህሪ እንካፈላለን ማለት ነው። የሱ የዘላለም የመኖር ያው ብቃቱን እግዚአብሔር ዘላለም ነው የሚኖረው። የእግዚአብሔርን ክብር እንካፈላለን ማለት ነው። ስለዚህ ይሄ ሁሉ ውሳኔ አስቀድሞ የተወሰነው ይለናል። እዚህም ጋር እንደገና አሁንም በኢየሱስ ክርስቶስ ስራ ነው ይለናል። ይሄ እንግዲህ ዓለም ሳይፈጠር የተወሰነ ውሳኔ ዞሮ ውሳኔው አስቀድሞ ስለሆነ በጌታችን በኢየሱስ ክርስቶስ በኩል የተሰራው ስራ ሁሉ አስቀድሞ የተወሰነ ነው። ግን ፐርፐዙ ምንድነው? ልጆች እንድንሆን የተወሰነ ውሳኔ ነው ይላል። ከውድቀት በኋላ ስለተደረገው ቤዛነት ከቁጥር 7 ጀምሮ እናነባለን። እዚህ ጋር ግን የፓስት ኢተርኒቲውን ነገር ነው የምንመለከተው ማለት ነው። እግዚአብሔር ይመስገን ዓለም ሳይፈጠር በክርስቶስ ተመረጠን። እንደገና ደግሞ ለእርሱ ልጆች ልንሆን አስቀድሞ የተወሰነ። ስለዚህ ደህንነታችን ወይም የእግዚአብሔርን ሕይወት መካፈል አስቀድሞ የተወሰነ። ይሄ በጣም ምን ያለባችንን ወይ ልባችሁን ይህን የምትሰሙ ሰዎች በምስጋና እንደሚሞላው ምንም አልጠራጠርም። በጣም አስደናቂ ነው። ልጆች ልንሆን የተወሰነው ይሄ ሁሉ ውሳኔ ግን መሰረቱ አንድ ነው። ምንድን ነው መሰላችሁ? ቁጥር 4 ጋር ያለ ሐሳብ በፍቅር የሚለው እዚህ ጋር ስናነበው ብዙ ግልጽ አይደለም። ግን ምንድነው በሚለው የእግዚአብሔርን ፍቅር ነው እዚህ ጋር የሚነግረን። በፍቅር እግዚአብሔር ይህንን ውሳኔ ሲያደርግ ፍቅሩ ነው፣ የሱ ፍቅሩ ነው ማለት ነው ይህን ውሳኔ እንዲወስን ያደረገው። ምን ማለት ነው? እግዚአብሔር ገና እኛም ሳንፈጠር ዓለም ሳትፈጠር በፊት ይወደን ነበር ማለት ነው። እንደዛ ነው የእግዚአብሔር ፍቅር ነው። እግዚአብሔር እኛን ልጆች ለማድረግ ውሳኔ እንዲወስን ያደረገው ፍቅር ነው። ይሄ በጣም የተለየ ነገር ነው። እግዚአብሔር ፍቅር ነው፣ መጽሐፍ ቅዱስ ይነግረናል። በቃ እግዚአብሔር ልዩ ባህሪ ምንም አይነት እንግዲህ በቂ የሆነ ማብራሪያ ልንሰጥለት ማንችለው ባህሪ ነው። እግዚአብሔር ፍቅር ነው። በበቂ ሁኔታ ራሱ ልንረዳው እንችልም አይደል? ኤፌሶ ምዕራፍ 3 ላይ ስንደርስ እንመለከታለን። ከመታወቅ የሚያልፍ ነው እግዚአብሔር ፍቅር። ስለዚህ እኛን መምረጡ መሰረት ያደረገው ፍቅር ነው። እግዚአብሔር ይመስገን። ስለዚህ በፍቅር እኛ በፊቱ እንድንሆን እግዚአብሔር መረጠን። ምርጫው ዓለም ሳይፈጠር እንግዲህ ዓለም ሳይፈጠር ማለት እኮ ሰውም ሳይፈጠር ማለት ነው። ዓለም ከተፈጠረች በኋላ ነው ሰው የተፈጠረ። ስለዚህ እግዚአብሔር አስቀድሞ ልጆቹ እንድንሆን ይህንን ውሳኔ ወሰነ። ስለዚህ ይህንን ሲያደርግ ምንድነው ማለት ነው? ምንድነው የሚኖረው አንድምታ ስንል ቁጥር 6 የሚነግረን ሐሳብ አለ። ቁጥር 6ን በደንብ እንመልከት። በውድ ልጁ እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። ይሄ ሃሌሉያ የሚያሰኝ ነው። የጸጋው ክብር ይመሰገን ዘንድ ይህንን አደረገ። ምንድነው መሰላችሁ? እዚህ ጋር ያው ቀጥታ እግዚአብሔር እንዲመሰገን ነው የሚል ሐሳብ ነው አይደል? እግዚአብሔር ይህን ውሳኔ ወስኖ መቼስ እሱ እናመሰግነዋለን። ፍጥረቱ እሱ ሊያመሰግነው ይገባል። ግን የጸጋው ክብር ነው እዚህ ጋር። ጸጋው ክብር ምንድን ነው? እግዚአብሔር ይህን ሁሉ ስጦታ ይህን ሁሉ ውሳኔ ወረድ ብለን ደግሞ እናያለን። በጣም ብዙ አስደናቂ ነገሮች አሉ። ግን ይህ ሁሉ ያደረገው በጸጋው ነው። ማንም ክሬዲት ሊገባ ሆኖ አይደለም። ማንም ዲዘርቭ አድርጎ አይደለም። እሱ አስቀድሞ ወሰነ። ከዛ ሰውን ፈጠረ፣ ህይወትን አቀረበ። እንደምናውቀው በኋላም ሰው ወድቆ እንኳን እንደገና በልጁ በኩል በጌታችን በኢየሱስ ክርስቶስ ስራ እንደገና እኛ እንዴት እንዳዳነ እናውቃለን። ወረድ ብለን እናየዋለን። ይሄ ሁሉ ጸጋው ነው። ስለዚህ ይሄን ስንረዳ እግዚአብሔር እናመሰግናለን። ስለዚህ ፍጥረት የጸጋውን ክብር ለጸጋው ክብር ምስጋና የሚያመጣም ዘንድም ነው። ግን የጸጋው ክብር ይመሰገን ዘንድ ነው ያደረገው ማለት እግዚአብሔር አምላክን ማመስገን አለበት።
ግን ደግሞ የምናመሰግነው እኮ እግዚአብሔር የሆነ ነገር አድርገንለት እሱ በምላሹ የሆነ የሚሰጠን ነገር ኖሮ አይደለም። ሁሉ በጸጋው ነው። ክሬዲት ማንም ሊኖረው አይችልም። የትራንዛክሽናል አይደለም። ነገር አድርገናል እግዚአብሔርም በምላሹ ውለታ መለሰ ነገር አይደለም። የጸጋው ክብር መሰገን ዘንድ ይሄን ያደረገው እግዚአብሔር ይመስገን። ይሄም በውድ ልጁ በኩል እንዲያው የሰጠን ነገር ነው። ስለዚህ ከቁጥር 4 እስከ ቁጥር 6 የፓስት ኢተርኒቲን ውሳኔ ዓለም ሳይፈጠር እግዚአብሔር የወሰነውን ውሳኔ ያሳየናል፣ ይነግረናል። ስለዚህ እግዚአብሔርን በጣም ልናመሰግነው ይገባል ማለት ነው። አስቀድሞ ዓለም ሳይፈጠር እኛን መምረጡ እግዚአብሔርን ፍቅርና እንደገና ደግሞ ይህን ሁሉ ሲያደርግ ጸጋው ክብር ይመሰገን ዘንድ ነው። ሁሉ ነገር በሱ ጸጋ መሰረት ነው የሆነው፣ በእኛ አይደለም በጸጋው ነው የሚለውን ሐሳብ ነው እዚህ ጋር ሐዋርያ ጳውሎስ በመንፈስ ቅዱስ ብርሃን ሆኖ ነው የሚጽፈው። መቼም እሱ ራሱ ሲጽፍ በታላቅ አምልኮና በእግዚአብሔር ደስታ ውስጥ ሆኖ እንደሆነ አስባለሁ። በጣም አስደናቂ ሐሳብ ስለሆነ የጥንት ዘላለም ነገር ነው። እንግዲህ ጳውሎስ ይህን እኮ በራሱ ሊረዳ ይችላል፣ መንፈስ ቅዱስ ነው የገለጠለት እና እሱ ከጻፈው በኋላ እንግዲህ አማኞች ሁሉ ላለፉት 2000 ዓመታት እንግዲህ እግዚአብሔርን ቃል ሲያነቡ ይህን የእግዚአብሔርን ሐሳብ ሊረዱ ነው ማለት ነው። እግዚአብሔር ይመስገን። እሺ ከዛ በኋላ የሚቀጥለው ምንድን ነው? አሁናዊ የሆነውን ነገር ደግሞ ይነግረናል። በእግዚአብሔር የጊዜ ሰሌዳ ውስጥ አሁናዊ ነገር አለ። አሁን የሰው ልጅ ከተፈጠረ በኋላ የሆነውን ነገር ደግሞ ይነግረናል። እሱን ደግሞ ከቁጥር 7 እስከ 12 ድረስ ነው የምናገኘው። እግዚአብሔር ይመስገን። ከቁጥር 7 እስከ ቁጥር 12 ይሄ ማለት ነው። ስለዚህ ምን ብሎ ይጀምራል? በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን፣ እርሱም የበደላችን ስርየት። በጣም ደስ የሚል ነው። ታስታውሳላችሁ ወደ ዘፍጥረት ምዕራፍ 3 ሄደን ያ ሁሉ እጅግ አሳፋሪ ትራጀዲ የሰውን ውድቀት ተመልክተናል። ሰው ከሰይጣን ጋር ተማክሮ በሰይጣን ምክር በእግዚአብሔር ላይ እንዴት እንዳመፀ ተመልክተናልና ከዚህ የተነሳ በጣም አሳዛኝ የሆነ ውድቀት በሰው ላይ መጣ። እግዚአብሔርም አዘነ፣ ደግሞ ቅጣት ሰጣቸው፣ ተገቢውን ቅጣት ጻድቅ አምላክ ስለሆነ። ግን ምንድነው የሆነው? ሰው ለዘላለም በቃ ተስፋው ተቆርጦ ተጣለ አይደለም። እንደገና እግዚአብሔር አንድ ልጁን በውድ ልጁ ይለናል። ቁጥር 7 በውድ ልጁ፣ ቁጥር 6 በውድ ልጁ ነው የሚለው አይደለ? ቢላቭድ ሰን በውድ ልጁ ሄደው ሚላንና በሱ እግዚአብሔር ምን አደረገ ይለናል? ለኃጢአታችን ቤዛነትን በደሙ የተደረገ ቤዛነታችንን አገኘን። የበደላችን ስርየት ነው። ሊሆን የማይችል ነገር ነው እኮ። አዳም ኃጢአትን ሰራ፣ በጣም ከባድ ኃጢአትን ይሰራ። ምክንያቱም ስለ አዳም ኃጢአት ስለ ሔዋን ኃጢአት ጥቂት ነገር መናገር ማወቅ ይኖርብናል። የነሱ ኃጢአት ከባድ ያደረገው ከዛ ፊት እኮ ኃጢአት አልነበረም ማለት እነሱ ኢንሄሪትድ አላደረጉም ከሌላ ሰው ኃጢአት። ምክንያቱም እግዚአብሔር ፍጹም አድርጎ ነው የፈጠራቸው፣ ኃጢአትን አያውቁም። እና እግዚአብሔር ምናልባት ስህተት እንዳይፈጽሙ እነሱንም በሙሉ ፍቃዳቸው እግዚአብሔርን እንዲከተሉ የህይወትን ዛፍ እየበሉ ህይወት እንዲመርጡ ራሱ እግዚአብሔር እንዲመርጡ አንደኛውን ዛፍ እግዚአብሔር አስቀመጠ። ይሄ እንደ ፈተና ሳይሆን ወደ አመጽ እንዳይሄዱ ይልቁኑ በፍጹም ፍቃዳቸው የህይወትን ዛፍ እየበሉ እንዲኖሩ ነው። ግን ምንድነው ያደረጉት? የእግዚአብሔርን ሐሳብ ጣሱ፣ የእግዚአብሔርን ፍቃድ ጣሱ። ከሁሉ ላይ የሚያሳዝነው እኮ በአንድ ሌላ አካል
የመጣን ሐሳብ መቀበላቸው እሱ በባቡ ነው። ስለዚህ በእግዚአብሔር ላይ ያደረጉት አመጽ ሙሉ በሙሉ ኃላፊነት መውሰድ ነው የነበረባቸው። ምክንያቱም የኃጢአት ኔቸር ውስጣቸው አልነበረ። ከዛ በኋላ ነው ኃጢአት የገባው። ከዛ በኋላ እኮ ሂውማኒቲ በሙሉ በከባድ ውድቀት ውስጥ የገባው በእነሱ የተነሳ። ሮሜ ምዕራፍ 5 ላይ ምናልባት ኤፌሶን ምዕራፍ 2 ላይ ስንነጋገር ወደ ሮሜ 5 ላይ መተን የምናየው ሐሳብ ይሆናል። በእነሱ የተነሳ ኃጢአት ወደ ዓለም ገባ። ሰው ሁሉ ኃጢአተኛ ሆነ። በቃ የወደቀ ማንነት የያዘ ሰው። እነሱ እኮ ኔቸራቸው እንደዛ አልነበረ። ያም ቢሆን ያ ሁሉ ከባድ ኪሳራ በራሱ በእግዚአብሔርም ላይ ነው ያመጡት። እግዚአብሔር ውድ ልጁን እኮ አሳልፎ እስከ መስጠት ድረስ ነው ያው ዋጋ ይከፈለ። ይገባናል ወይ? የጸጋው ክብር ነው እንግዲህ እግዚአብሔር ይሄን ሁሉ እኛ ስለሚገባን እኛ ክሬዲት ስላለን ወይም ክሬዲት አጠራቅመን ዲዘርቭ እኮ ያደርጋለን እንዳንል በእግዚአብሔር ላይ ያመጽነን በአዳም በኩል የአዳም ኃጢአት መግባቱ ብቻ ሳይሆን ከዛ በኋላ የሰው ልጅ ክፉን ኃጢአትን የሚመርጥ ሆነ። ኔቸሩ በኃጢአት የተሞላ ሆነ። ግን እግዚአብሔር ምን አደረገ? በውድ ልጁ እንደ ጸጋው ባለጠግነት መጠን ቁጥር 7 በደሙ የተደረገ ቤዛነታችንን አገኘ፣ እርሱም የበደላችን ስርየት። ስለዚህ ምን አደረገ? ጌታ ኢየሱስ ክርስቶስ እናውቃለን እንግዲህ የወንጌላትን እንግዲህ እነዚህ አራቱን ወንጌሎች ጌታ ኢየሱስ መስቀሉ ሞቱ በደንብ ይነግሩናል። ጌታ ስለ እኛን ተክቶ ሙሉ የኛን ኃጢአት በስጋው ተሸከመ፣ ደሙን አፈሰሰ፣ የእግዚአብሔር በግ ሆኖ መስዋዕት ሆነ። ስለዚህ በደሙ የተደረገ ቤዛነታችን አለ። ይሄ ቤዛነት የበደላችን ስርየት ነው። በጣም የሚገርም ነው። ይሄም የመንፈሳዊ በረከቱ አካል ነው ማለት ነው። ቤዛነትን አገኘን፣ ስርየትን አገኘን። ይሄ ለሪስቶሬሽን እንግዲህ በር ከፈተ ማለት ነው። ሰው እንደገና ተመልሶ ከእግዚአብሔር ጋር ህብረት የሚያደርግበትን የልጅነት ክብር የሚያገኝበትን የህይወት ዛፍን የሚወክለውን የዘላለም ህይወትን የሚያገኝበትን በር ከፈተ። ስለዚህ ቁጥር 7 አሁናዊ ነው። ሰው ከተፈጠረ በኋላ ያለውን ነገር ነው የሚነግረን። ስለዚህ እግዚአብሔር በጥንት ዘላለም ወሰነ፣ ከዛ ሰውን ፈጠረ። ከዛ ግን ያው ውድቀት መጣ። ውድቀት ግን ራሱ እንደገና ራሱ እግዚአብሔር ያንን በከፍተኛ ዋጋ እንግዲህ ልጁን አንድ ልጁ ወልድ ራሱ ስለኛ መስዋዕት ሆኖ ቤዛነታችን አገኘ። እግዚአብሔር ይመስገን። ይሄንን ነው ቁጥር 7 የሚነግረን። ቁጥር 8 ምንድነው የሚነግረን? የሚገርመው የደህንነታችንን ያው የተከፈለውን የቤዛነታችንን የኃጢአት ስርየት ማግኘታችን ብቻ አይደለም። ይቀጥልና ሐዋርያ ጳውሎስ ምንድነው የሚለው? ቁጥር 8 ጸጋውን በጥበብና በአእምሮ ሁሉ አበዛለን ይላል። በጣም መዳናችን እኮ በራሱ በቂ አይደለም ወይ እንዴ? በቃ እኮ በኃጢአት የተጨማለቅን ፍርድ የሚገባን ሰዎች ነው። ቤዛነት አገኘን፣ በደላችን ይቅር ተባለ። ጌታን ስናምን ሰው ክርስቶስን ሲያምን ኃጢአቱን ይቅር ይባላል። ምክንያቱም ዋጋ ስለተከፈለ በቃ ቀጥታ የበደሉን ስርየት ያገኛል ማለት ይቅርታን ይቀበላል። ያ ቤዛነት ነው። ግን ደም ተከፍሎ ነው፣ በደም ዋጋ ነው ያለው። ከስርየት ቤዛነታችንን ካገኘን በኋላ እንደገና እግዚአብሔር ምን አደረገ? ጸጋውን በጥበብና በአእምሮ ሁሉ አበዛልን ይላል ቁጥር 8። ምንድነው ይሄ? ምን እያለ ነው እዚህ ጋር? እግዚአብሔር እኮ በጣም የሚያስገርም አምላክ ነው ማለት። ቸርነቱ ገደብ የለው፣ ፍቅሩ በጣም ጥልቅ ነው። ስጦታው ደግሞ የኛ ከምናስበው በላይ በጣም ትልቅ ነው። ስለዚህ አዳነን። እንደገና ደግሞ እግዚአብሔር ምን አደረገልን? ጸጋውን አበዛልን። በእኛ ላይ ጸጋውን አደረገ። እንደገና ይሄ
ጸጋው በጥበብና በማስተዋል ነው አይደል? በአእምሮ ሁሉ አንደርስታንዲንግ ይለዋል በሌሎች በእንግሊዘኛ ትርጉሞች። በአእምሮ የሚለው በአንደርስታንዲንግ ያው በመረዳት በእውቀት በዊዝደም በመረዳት እግዚአብሔር ጸጋው በእኛ ላይ ያበዛው ይለናል። እና ይሄንንም ሐዋርያ ጳውሎስ በሚያስገርም ሁኔታ ይነግረናል። ከዛ በኋላ ከቁጥር 9 እና 10 እንደገና ምንድነው የሚለው? ከዚህ ከቁጥር 8 ጋር የተያያዘ ነው። ጸጋው በጥበብና በአእምሮ አበዛልን፣ ስለዚህ እግዚአብሔር እንድናስተውል አደረገን፣ ጥበብን ሰጠን። የሱን ጥበብ ነው ያካፈለን፣ የሱን ዕውቀት ነው ያካፈለን አይደል? እሱን ማወቅም ማለት ነው። ከዛ በኋላ ቁጥር 9 ላይ በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናልና ጥበብና አእምሮ ጥበብና ማስተዋል ስለሰጠን የፈቃዱ ምስጢር ማወቅ ቻለን እኮ ይለናል። ይሄ ደግሞ የሚያስገርም ነው። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱ ምስጢር አስታውቆናል ይለናል። እግዚአብሔር የዘላለም ሐሳቡንም ጭምር አሳወቀን፣ እቅዱን ማሳወቀን። ያቅድ ለኛ ያለው እቅድ ነው። በቃ እኮ ሌላ ነገር እኮ እግዚአብሔር ሙሉ አምላክ ነው። እሱም ሌላ ለሱ የሚያስፈልገው ነገር እኮ የለም። ለኛ የሱን ግን ፍቃድ ለኛ ያሰበው ፍቃዱ ማለት በእኛ ደህንነት የኛ ደህንነት ጥቅል እቅዱን ፍቃዱን አሳወቀን ማለት ነው። ይሄንን ከቁጥር 10 ላይ ሐዋርያ ጳውሎስ ያብራራዋል። ምንድነው የሚለው እዚህ ጋር የፈቃዱን ሚስጥር ሲል ሚስጥር ምንድነው? ከዚህ ቀደም ብሎ ያልተገለጠ ነገር አሁን ግን እንዲታወቅ የተደረገ ነገር ቀድሞ ሚስጥር ነበር ማለት ነው። ይህንን በሐዋርያ ጳውሎስ ለዚህ ሚስጥር በኋላ ላይ በምዕራፍ 3 ጋር ማለት ነው ምዕራፍ 3 ጋር ያወራል። እዛ ጋር ስንደርስ እናያለን ምንድነው ሚስጥር የሚለውን። ግን ቁጥር 10 ላይ ይህን ሐሳብ ነካ አድርጎት ወይም እንድናውቅ አድርጎት ያልፋል። ምዕራፍ 3 ላይ እናየዋለን። የፈቃዱ ሚስጥር ቀድሞ ያልተገለጠ አሁን የተገለጠ ማለት ነው። ቁጥር 10 በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይለናል። በጣም አስገራሚ እውነት ነው። ይሄ በጣም አስገራሚ ሐሳብ ነው። ሁሉም በጌታችን በኢየሱስ ክርስቶስ ይጠቀልላል፣ በሰማይም በምድርም ያለውን ሁሉ ይለናል። ይሄ በፍጻሜ ዘመን ስለሚሆነው ነገር ነው የሚናገረው። ግን አሁናዊ እኛ እንድንረዳው ተደረገናል ነው ጳውሎስ ማለት እግዚአብሔር የደበቀን ነገር የለም። እኛን ከማዳን አንፃር ያለውን እቅድ አሳውቆናል። ስለዚህ የጌታችን የኢየሱስ ክርስቶስ መገለጥና እርሱ ሲገለጥ ስለሚሆነው የኛ ክብር ሐሳብ ነው እዚህ ጋር የሚናገረው። ሁሉም በጌታችን በኢየሱስ ክርስቶስ ይጠቀለላል። ያ የፍጻሜ ዘመን ነው ወይ የፍጻሜው ነው የሚሆነው የኛም ማዳን። ከዛ በኋላ የሚቀጥለው ዘላለም አለ። እሱን ወርድ ብሎ ይነግረናል ከመንፈስ ቅዱስ ጋር በተያያዘ። ስለዚህ ይሄን ሐሳቡን አሳውቆናል። ሐሳቡ በፍጻሜው ሁሉ ነገር በሰማይ በምድር ያለው በጌታችን በኢየሱስ ክርስቶስ ይጠቀለላል። የሚገርማችሁ ይሄን ወርድ ብለን ከቁጥር 15 ነው ከቁጥር 17 በኋላ እናያለን። ከቤተ ክርስቲያን ጋር የተያያዘ ነገር አለ። ጌታችን ኢየሱስ ክርስቶስ በዘመን ፍጻሜ ምንድነው ከሙሽሪት ጋር እሱ ክብሩ ለሱ አካፍሏት ያ ታላቁ ሰርግ ይገለጣል ማለት ነው። በታላቁ ሰርግ በሰማይ ምድር ያለው ሁሉ ፍጥረት ያየዋል። እሱ ምንድነው የቤተ ክርስቲያን መክበር የአማኞች ግሎሪፋይድ መሆን ግሎሪፊኬሽን እንለው ነው። ስለዚህ በሰማይ ምድር ያለው ሁሉ መጠቅለል መጨረሻ ላይ የቤተ ክርስቲያንን መክበርን ጭምር መሆኑን እዚህ ጋር
ሐዋርያው ጳውሎስ የሚናገረው ወረድ ብሎ የሚናገረው ነገር አለ እናየዋለን። ስለዚህ ከቁጥር 7 ጀምሮ ነው እንግዲህ አሁናዊ የሆነውን የእግዚአብሔር የዘላለም ሐሳቡን የሚነግረን። ስለዚህ ሁሉም ነገር በጌታችን በኢየሱስ ክርስቶስ ይጠቀልላል። ሁሉ ነገር በሰማይ በምድርም ያለው። ስለዚህ ሪስቶሬሽኑ ወደ ፍጻሜ ይመጣል ማለት ነው። አያችሁ አሁን ላይ ይሄን እያየን አይደለም። ሰዎች እያመኑ ነው፣ ጌታን እያመኑ ነው፣ ቤተክርስቲያን አለች በምድር ላይ መንፈሳዊ ማንነት ነው ያለን። ግን አንድ ቀን ሁሉ ነገር የሪስቶሬሽኑ ፍጻሜ ሲደርስ ሁሉ ነገር በሰማይ በምድርም ያለው በጌታችን በኢየሱስ ክርስቶስ ይገለጣል። የእሱ መገለጥ ይጠቀልላል። የእርሱ ደግሞ መገለጥ የቤተክርስቲያን መክበር ነው። ስለዚህ ያ ወደ አዲሱ ዓለም አዲስ ሰማይና ምድር እኛም አሁን በክርስቶስ ኒው ክሬሽን ነን አይደል? አዲስ ዳግም ተወልደናል። ያው ያስሬት አግኝተናል። ስለዚህ ሁሉም በክርስቶስ ያመነው በሙሉ እንደ ሙሽራይቱ ሆኖ እንደ አንድ አካል ከጌታ ከኢየሱስ ጋር አብሮ ይከብራል። ያ የፍጻሜው ዘመን የመጨረሻው ክስተት ነው የሚሆነው ማለት ነው። ሁሉም አዲስ ይሆናል። ያም በጌታችን በኢየሱስ በኩል የሚሆን ነው ማለት ነው። ስለዚህ ይህንን ነው ከቁጥር 9 እስከ 10 ያለው ሐሳብ የሚነግረን። ቁጥር 11 ላይ እንደገና ሐዋርያው ጳውሎስ ምንድነው የሚናገረው? ቁጥር 11 ላይ እንደ ፈቃዱ ምክር ሁሉ የሚሰራ እንደ እርሱ ሐሳብ አስቀድሞ የተወሰነ በክርስቶስ ደግሞ ርስትን ተቀበልን ይለናል። ከቁጥር 7 ቤዛነታችን አገኘን፣ እርሱም የበደላችን ስርየት ነው። እሺ ይሄ በጣም ያስደንቃል። ቁጥር 8 ጸጋውን አበዛልን፣ የጥበብን በአእምሮ በእኛ ላይ አፈሰሰው አበዛልን። ከዚህ የተነሳ በጌታችን በኢየሱስ ክርስቶስ ሊደረግ ያለውን የመጨረሻው ፍጻሜ ዘመን ሁሉም በእርሱ እንደሚጠቀለል የእኛም መክበር እዛው ውስጥ እንደሚካተት ተረዳን። አሁን ደግሞ አሁንም አስቀድሞ የተወሰነን የሚል ሐሳብ እዚህ ቁጥር 11 ላይ ያነሳል። ያው እሱን የፓስት ኢተርኒቲውን ነው የሚነግረን ብለናል። ግን እዚህ ጋር ስለ ፓስት ኢተርኒቲው ብቻ አይደለም፣ ያኔ በተወሰነው መሰረት እኛ ርስትን ተቀበልን ይለናል። ይሄ ሁሉ በእርሱ ፍቃድ ምክር ነው፣ እሱ አስቀድሞ በወሰነው የፍቃዱ ምክር ነው ይለናል። በፓስት ኢተርኒቲ የተወሰነውን ሐሳብ መሰረት አሁን እኛ በክርስቶስ ርስትን ተቀበልን። በጣም የሚገርም ነው። እንደገና ሌላ በረከት ሌላ እውነት ይነግረናል። ምንድነው የተቀበልነው? ርስት። ምንድነው ይሄ ርስት? እናየዋለን። ወረድ ብሎ ከመንፈስ ቅዱስ ጋር በተያያዘ የሚነግረን ነገር አለ። ይሄ ርስት እንግዲህ በሰማይ ስፍራ መንፈሳዊ በረከት የተባረከ ነው አካል ነው ማለት ነው። ርስት ተቀበልን። ይኸው ቁጥር 12 ጋር ይኸው ሐሳብ ይቀጥላል። ይኸው በክርስቶስ አስቀድሞ ተስፋ ያደረግን እኛ ለክብሩ ምስጋና ነው ዘንድ ነው። ያው የጸጋው ክብር ይመሰገን ዘንድ ከሚለው ጋር ነው። የክብሩ ምስጋና ነው ዘንድ ዞሮ እግዚአብሔር በጸጋው የሚያደርገው ነገር ሁሉ ለሱ ክብር ያመጣል። እግዚአብሔር ይመሰገናል፣ ፍጥረቱም እሱን ያመሰግነዋል። እኛም እግዚአብሔር አሁንም ለዘላለም እንግዲህ እናመሰግነዋለን። ስለዚህ ታላቅ ክብር ታላቅ ስጦታ። ስለዚህ በክርስቶስ ርስትን ተቀበልን። ይሄ አሁናዊ ነገር ነው የሚነግረናል። ወደፊት የሚሆነውን አይደለም። ስለሱ ወረድ ብሎ በኋላ ላይ ስለሚሆነው ነገር ይነግረናል። አሁን በእግዚአብሔር የዘላለም ዕቅድ መሰረት አስቀድሞ የተወሰነ ውሳኔ አለ። በኋላ ደግሞ በጌታችን በኢየሱስ ክርስቶስ ደግሞ በሱ ሞት ቤዛነትን ያገኘን የፍቃዱ ምስጢር እናውቅ ዘንድ ጸጋውን አበዛልን፣ ርስትን ተቀበልን። ርስት ምንድነው? የርስት ይሄ በጣም ደስ የሚል ነገር ነው። አዳም ከዛ ኤደን ተባረረ። ኤደን ገነት እኮ ርስቱ ነበረች አይደል? እግዚአብሔር እዛ ኑር ብሎ ለሱ ነው ያዘጋጀው። እግዚአብሔር በዛች ትንሽ ገነት ውስጥ አልኖርም። እሱ ከሰማይ ከምድር በላይ የሚያልፍ አምላክ ነው። ለሰው ያን ርስት ያ ርስት ቦታ ብቻ ሳይሆን ህይወት እንደሆነ አይተናል አይደል? ህይወት እዛ ስላለ ህይወት ዛፍ የዘላለም ህይወትን እግዚአብሔርን የዘላለም
ህይወት አቅርቦትን ትወክላለች። ያን ርስት አጣ፣ ተባረረ። ከዛ በኋላ ወደ ወጣህበት መሬት አፈር ትመለሳለች። ከዛ ግን እረስ ብሎት እግዚአብሔር ወደ ሰፊው ዓለም አወጣው። ወደዛ ተመልሶ እንዳይገባ ተከለከለ። ግን ጌታችን ኢየሱስ ክርስቶስ ዋጋ ስለከፈለ እንደገና እረስትን ተቀበለ። ያ እረስት አሁን ያ መንፈሳዊ በረከት ነው ማለት ነው። ያ ነገር አይደል፣ የዘላለም ህይወት ነው፣ የዘላለም ክብር ነው፣ አስቀድሞ የተወሰነው ማለት ነው። እሱን ነው የሚነግረን። ይኸውም ለእግዚአብሔር ለክብሩ ምስጋና እንሆን ዘንድ እኛ ራሳችን ማለት ነው። ያው እግዚአብሔር እናመሰግናለን። እግዚአብሔር በእኛ ያደረገውም ነገርም ለዘላለም እግዚአብሔር የሚመሰገንበት ነው የሚሆነው ማለት ነው። ይሄ ደግሞ እግዚአብሔር ሁሌ ለእርሱ ክብር የሚያመጣ እንደሆነ እናያለን። ዞሮ ዞሮ የጸጋው ስራ ነው፣ ፍቅሩ ነው ይሄን ያደረገው። ለሱ ለክብሩ ምስጋና ያመጣል። ሁሉ ነገር ከዛ ከጥንቱ ዘላለም እስካሁን እኛን እስካዳነበት እንደገና የሚመጣው ዘላለምም የኛን ክብር ዞሮ ዞሮ ለእግዚአብሔር ክብር የሚሆን ነው ማለት ነው። ሁሉ ነገር ለእግዚአብሔር ክብር የሚሆን ነው ማለት ነው። እሺ ከዛ በኋላ ወደ በዚህ በእግዚአብሔር ጊዜ ሰሌዳ መሰረት እና ታይም ቴብል ባልኳችሁ መሰረት ስለሚመጣው ደግሞ ዘላለም ሐዋርያ ጳውሎስ ይናገራል። በዚህ እንግዲህ ከ10 ቁጥር ውስጥ እኮ ነው ሁሉ ሐሳብ ያለው። ከኤፌሶን ምዕራፍ 1 ከቁጥር 4 እስከ ቁጥር 14 በጣም ያስገርማል። ስለዚህ ከ7 እስከ 12 አሁናዊ ነው። ከ4 እስከ 6 ያለፈው ዘላለም የተወሰነውን ውሳኔ ነው ብለናል፣ ፓስት ኢተርኒቲ። ከ7 እስከ 12 አሁናዊውን የሆነውን አሁን ርስት ተቀብለናል፣ ጸጋው በስቶልናል፣ ጥበብና አእምሮ ማስተዋል አግኝተናል። ያ ዋናው ደግሞ ቤዛነታችን አግኝተናል፣ በደላችን ስርየት። ይህ ሁሉ አሁን ነው የሆነው። ከዛ ከቁጥር 13 ጀምሮ ሐዋርያ ጳውሎስ የሚያስገርም ነገር ይነግረናል። እናንተ ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞ በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ይላል። ወንጌልን ሰምታችኋል፣ እሱ የእውነት ቃል ነው። እዛ አመናችሁ፣ መስማት ብቻ ሳይሆን አመናችሁ። ያመናችሁትም በጌታችን በኢየሱስ ክርስቶስ ነው። ስለኛ እንግዲህ ደሙን ያፈሰሰው እኛ ቤዛነት እንድናገኝ እሱ ዋጋ የከፈለው ክርስቶስን አመናችሁ። ከዛስ ምንድነው? በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ተስፋው ነው እንግዲህ the coming eternity የሚነግረን ማለት ነው። ተስፋው የሚለው ቃል ነው። አሁናዊ ነው። ኦፍ ኮርስ ታተማችሁ ማለት አሁን እውነት ነው። አሁን ታትመናል በመንፈስ ቅዱስ። ይሄ ግን መንፈስ ቅዱስ የተስፋው መንፈስ ነው ይለናል። ተስፋ አያችሁ እንግዲህ እግዚአብሔር እኛን የመረጠው ጥንት ዘላለም በፍቅር ነው፣ መሰረቱ ፍቅር ነው ብለናል። ቁጥር 4 ጋር እዚህ ጋር እንደምትመለከቱት ቁጥር 4 ላይ በፍቅር ነው። ፍቅር ይቀድማል። ሁሉ መነሻው ፍቅር ነው። ግን እግዚአብሔር ያኔ የመረጠን በኋላ ልጁንም ልኮ እኛን ያዳነበት ወደፊት የሚሆነውን ነገር ይሄ ተስፋ የሚለውንም እዚህ ጋር ሐዋርያ ጳውሎስ ያመለክተናል። ተስፋ አለን። ተስፋው በመንፈስ ቅዱስ የሚሆን ነው። ያ ይሄ መንፈስ ቅዱስ የተስፋው መንፈስ ነው። እንዴ በቃ እኮ ማብቂያ ያለው አይመስልም። እግዚአብሔር በረከት፣ እግዚአብሔር ይመስገን። እግዚአብሔርን በእውነት አመስግኑ የሚሰሙ ሰዎች። እግዚአብሔር ስጦታ ማብቂያ ያለው አይመስልም። ጥንት ዘላለም ምርጫ ተካሄደ። ከዛ ያው እንዳልነው አዳም ያንን እንግዲህ ውብ የእግዚአብሔርን ስጦታ በራሱ ፍቃድ ንቆ አመጽ ውስጥ ቢገባም እንደገና ቤዛነት አገኘን በደሙ በጌታችን በኢየሱስ ክርስቶስ ደም። ከዛ በጣም ብዙ ነገሮች አየን፣ ርስትን ተቀበልን። እሱ ያው የዘላለም ህይወት ነው። አሁን በክርስቶስ ያመኑ ሰዎች ያ ህይወት ውስጣችን አለ። ግን ይሄ በዚህ እኮ የሚያበቃ አይደለም። ገና እኮ አለ እያለን ነው። the coming eternity ሃሌሉያ፣ የሚመጣው ዘላለም። ዛሬ ባለፈው ትዝ ይላችኋል አይደል? ስለ መንፈሳዊ በረከት ስናወራ የዘመናችን አጭበርባሪዎች እንዴት ቅዱሳን እንደሚያጭበረብሩ
ዛሬ ነው አሁን ነው ቢዝነስ ይሳካል፣ ኑሮ ይሳካል፣ ገንዘብ ታገኛለህ። ይሄ በጣም ተራ እና ማንንም ሰው ጌታን የማያውቅም ሰው ሁሉ የሚያገኘውን ተራ ሰው ምግብና ልብስ ካገኘ ይበቃዋል። ተጨማሪ ገንዘብ ካለው ሌሎች አንዳንድ ፍላጎቶች ያሳካል። ግን እሱ እዚህ ምድር ላይ ያለ ነገር የእግዚአብሔር በረከት ይሄ ነው ብለው በድፍረት በጣም ብዙ ሰዎች ያስተምራሉ። ይሄ የአጋንንታዊ ትምህርት ነው፣ ሰይጣናዊ ትምህርት ነው። መጽሐፍ ቅዱስ እዚህ ጋር ይነግረናል። ሐዋርያ ጳውሎስ በተሰው መንፈስ እኮ ታተማችሁ ይለናል። እሺ ምንድን ነው እዚህ ጋር ማብራሪያ ምናልባት እንግዲህ ጥያቄ የሚፈጠር ነገር ካለ ቁጥር 14 እርሱ እኮ ይለናል። ቁጥር 14 እናንብብ። እርሱ እኮ ይሄ የተሰው መንፈስ የርስታችን እኮ መያዣ ነው፣ ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህ ለክብሩ ምስጋና ይሆናል ይለናል። ምንድን ነው ሐዋርያ ጳውሎስ እዚህ ጋር እያለ ያለው? ይህ መንፈስ ቅዱስ እኮ የርስታችን መያዣ ነው። ርስት ተቀብለናል። አዎ የዘላለም ሕይወት ነው። እዚህ ጋር ጥያቄ እኮ ሊነሳ ይችላል አይደል? ወደ ሪስቶሬሽን ተካሂዷል። ወደ ጥንቱ ያ አዳም መጀመሪያ እግዚአብሔር አቅርቦለት የነበረው የዘላለም ሕይወትና ከእግዚአብሔር ጋር ህብረት አድርጎ መኖርን ያን የገነት ኑሮ የገነት ኑሮ ማለት ነው። ሰው አሁን በክርስቶስ ማመኑ ወደዛ ክብር መች ተመለስ የሚል ጥያቄ ሊነሳ ይችላል። አሁን ርስት ተቀብለናል። አዎ ለዚህ እኮ እግዚአብሔር መንፈሱን ሰጥቶናል። መንፈስ ቅዱስ እርሱ እኮ የርስታችን መያዣ ነው። ምን መሰላችሁ? ይሄ ቀብድ ነው። ይሄ ርስት በሚመጣው ዘላለም የሚገለጥና እኛ ግሎሪፋይድ ሆነን ያንን የዘላለም ሕይወት ያጣጣምን የምንኖርበት ነው። ግን ለዛ እግዚአብሔር አሁን መንፈስ ቅዱስን በመስጠት ብቻ አይደለም ማህተም እኛ ላይ በማተም ይሄ ግን መንፈስ ቅዱስ የርስታችን መያዣ ነው። የሚመጣውን ዘላለም እሱ መንፈስ ቅዱስ ምንድነው ማስተማመኛ ነው። ስለዚህ መንፈስ ቅዱስ እኛ ጋር መምጣቱ ይሄ የተስፋው መንፈስ እርግጥ ነው ያንን ክብርና ያንን ርስት እንደምንኖር ስለዚህ ማያዣው ነው ይለናል። እዚህ ጋር ይሄ የሚመጣውን ዘላለም ነው የሚነግረን። ምንም በቃ ይሄ መጽሐፍ ቅዱስ በተለይ አዲስ ኪዳን በግልጽ የሚነግረን አስደናቂ የእግዚአብሔር እውነት ነው። ሁሉ ነገር በጌታችን በኢየሱስ ክርስቶስ ይጠቀለላል። አንድ ቀን ቅዱሳን በትንሣኤው አካል እንከብራለን፣ ከጌታ ጋር ከብረን ለዘላለም እንኖራለን። እሱም የት? በሰማያዊ ስፍራ። ቁጥር 3 እንዳትረሱ። መንፈሳዊ በረከታችን ሰማያዊ ነው ብለናል። በሰማያዊ ስፍራ ነው። ስለዚህ የሚመጣውን ዘላለም እዚህ ጋር ይነግረናል እና በጣም ግልጽ ነው ማለት ነው። የእግዚአብሔር ታይም ቴብል ጥንት ዘላለም፣ አሁንና የሚመጣው ዘላለም ማለት ነው። እግዚአብሔር ይመስገን። ይህንን ከቁጥር 4 እስከ 14 መንፈሳዊ በረከቱን ይዘረዝረዋል ማለት ነው። ደህንነታችንን፣ ቤዛነታችንን፣ በእርሱ ስራ ልጆች የሆንበትን ርስት እንደተቀበልን እሱም የዘላለም ሕይወት ነው። እንደገና መንፈስ ቅዱስን ተቀብለናል፣ ታትመናል። እሱም ደግሞ በሚያስገርም ሁኔታ እግዚአብሔር እንደ ቀብድ ነው የሰጠን። እግዚአብሔር ደግሞ ያው እሱ የዘላለም አምላክ ነው። ስለዚህ በእግዚአብሔር የጊዜ ሰሌዳ መሰረት የሚመጣው ዘላለም አለ። እስከዛ ግን መንፈስ ቅዱስ ማስተማመኛው ነው፣ በእኛ ውስጥ አለ። የተስፋው መንፈስ ነው እርሱ። ምክንያቱም ጌታ እንዳገኘን ወዲያውኑ ወደ የሚመጣው ዘላለም ቅዱስ እንደማንገባ እናውቃለን። የዘላለም ሕይወት አግኝተናል። የዘላለም ሕይወት ብናገኝ ግን በዚህ ስጋ ውስጥ ነው ያለ ነው። ይሄ ደግሞ ሞት የተፈረደበት ስጋ ነው እንደምታውቁት። ስለዚህ ክብር ሊለማመድ አይችልም ይሄ ስጋ። ስለዚህ አንድ ቀን ይዋጃል። ያኔ ወደ የርስታችን ሙሉ ተጠቅልለን እንቀበላለን፣ እንወርሳለን ማለት ነው። በጣም ብዙ ክፍሎች ላሳያችሁ እችላለሁ፣ ግን ኤፌሶን እያጠና ስለሆነ እዚሁ ላይ ብንቆይ ይሻላል። ሮሜን ማንበብ እንችላለን። ሮሜ ምዕራፍ 8 በጣም አስደናቂ እውነት እዛ አለ። ምናልባት እንግዲህ ሮሜን ለብቻው ስናጠና ደግሞ እናገኛለን። እዛም የሚነግረን ከጌታ ከኢየሱስ ጋር ወራሾች እንደሆነን ይነግራል። ሮሜ ምዕራፍ 8 ገላትያም ላይ የእግዚአብሔር ርስት ወራሾች እንደሆነን ገላትያም ላይ እንደዚሁ እናገኛለን።
ስለዚህ እግዚአብሔር በሚመጣው ዘላለም እኛን ያከብረናል። ለዛ ደግሞ ዛሬ ላይ መንፈስ ቅዱስ ሰጥቶናል። ስለዚህ የሚመጣው ዘላለም አሁናዊና ያለፈውን ዘላለም በዚህ ከቁጥር 4 እስከ 14 እንመለከታለን። እግዚአብሔር ይመስገን። ስለዚህ መንፈሳዊ በረከታችንን በዝርዝር አይተናል። ቅድም እንዳልኩት ከቁጥር 4 እስከ 14 ሁለት ሐሳቦች ናቸው። የእግዚአብሔር ታይም ቴብል እናያለን ብያለሁ። እሱን አይተናል። አሁን ሁለተኛው ሐሳብ ምንድነው? የአብን የወልድን የመንፈስ ቅዱስን ድርሻ እንመለከታለን። እርሱ እንግዲህ እስካሁን ስናብራራ ወይ ስናይ የተመለከትነው የአብ ድርሻ ምንድነው? ከቁጥር 3 ጀምሮ በጣም ግልጽ ነው አይደል? በክርስቶስ በሰማይ ስፍራ እኛን አብ አባት እንዴት እንደባረከን እዚህ አይተናል። ከቁጥር 3 ላይ እዚህ ጋር እንደገና ደግሞ በፊቱ ቅዱሳን ነውር የለንም በፍቅር ፍቅሩ ይሄ ገደብ በሌለው ፍቅሩ እግዚአብሔር አብ እኛን መረጠን። ምርጫውም የአብ እንደሆነ እዚህ ጋር እናያለን። ከዛ በኋላ እንደገና በልጁ በኩል ልጆቹ እንድንሆን በወደ ልጁ በኩል እኛ ልጆች እንድንሆን እሱ አስቀድሞ እንደወሰነን ቁጥር 5 ላይ አይተናል። የአብን ድርሻ እናያለን። አብ እዚህ ጋር ሲወስን እናያለን። ከዛ በኋላ እንደገና የጌታችን ኢየሱስ ክርስቶስን ደግሞ ተግባር እንመለከታለን። የወልድ እሱ ደግሞ በጣም የሚያስደንቅ ነው። ምንድነው ማለት ነው? ጌታችን ኢየሱስ ክርስቶስ ከቁጥር 5 እስከ 12 ባለው ውስጥ በእርሱ ኢን ክራይስት ያለ እዚህ ሐዋርያ ጳውሎስ የሚገልጸው የጌታችን ኢየሱስ ክርስቶስን ደግሞ ተግባር ነው። በእርሱ ኢን ክራይስት የሚለው ማለት ነው በኢየሱስ ክርስቶስ ስራ ቁጥር 5 ላይ ይሄም የወልድን ተግባር ይነግረናል። እንደገና በደሙ የተደረገ ቤዛነታችን በደሙ በማን በእርሱ እዚህ ጋር በወድ ልጁ ይለናል። እሱም ጌታችን ኢየሱስ ክርስቶስ ነው። እንደገና ደግሞ ምንድነው በሰማይና በምድር ያለውን ሁሉ ይጠቀልላል በማን በክርስቶስ። ይሄ ሁሉ የወልድን ተግባር እዚህ ጋር ደግሞ እናያለን። የወልድን ሚና እናያለን። እዚህ ጋር በክርስቶስ ለማድረግ እንደወደደ የፈቃዱ ምስጢር አስታውቆናል። ስለዚህ ጌታችን ኢየሱስ ክርስቶስ መካከለኛ ሆኖ በእርሱ ስራ ነው እኛ መታረቅ የቻልነው። እንደገና ወደ እግዚአብሔር የጥንቱ የዘላለም እቅድ የተመለስ ነው ማለት ነው። መሀል ላይ ኃጢአት ገብቶ ነበር። ያም ቢሆን በጌታችን በኢየሱስ ክርስቶስ ዋጋ መክፈል ይሄንን ስለዚህ የወልድን ስራ እዚህ ጋር እናያለን ማለት ነው። መንፈስ ቅዱስን ደግሞ እናየዋለን። በጣም ያስገርማል። መንፈስ ቅዱስን ደግሞ እናያለን። መንፈስ ቅዱስ ለኛ የርስታችን መያዣ በመሆን ወደኛ መጥቶ ማህተም ሆኗል። በእኛ ውስጥ ነው ያለው መንፈስ ቅዱስ። ለዘላለም ከኛ ጋር አይለይም። ምክንያቱም የርስቱ መያዣ ነው። አሁን እኮ ቀብድ ሆኗል። ስለዚህ በኋላ ደግሞ ራሱ ይሄው መንፈስ ቅዱስ እኛን ለዘላለም አክብሮን በዛ የዘላለም ክብር ውስጥ እንዲኖር የሚያደርገን ራሱ መንፈስ ቅዱስ ነው። ምክንያቱም መንፈስ ቅዱስ ለዘላለም ከኛ እንደማይለይ እናውቃለን። ሌሎችም የመጽሐፍ ቅዱስ ክፍሎች ይህን ስለሚነግሩ ስለዚህ የእግዚአብሔር አብን የእግዚአብሔር ወልድን የመንፈስ ቅዱስን ሚና እያየን ማየት እንችላለን ማለት ነው። ስለዚህ ከቁጥር 4 እስከ ቁጥር 14 የእግዚአብሔር ታይም ቴብልን ተመልክተናል። ከቁጥር 4 እስከ 14 ደግሞ የአብንም የወልድንም መንፈስ ቅዱስንም ሚና አይተናል ማለት ነው። ስለዚህ ይሄ በጣም የሚያስገርም የእግዚአብሔር ሐሳብ ምን እንደሆነ የሚነግረን ክፍል ነው ማለት ነው። እግዚአብሔር ይመስገን። ስለዚህ ሐዋርያ ጳውሎስ በእነዚህ በ14 ቁጥሮች በተለይ ከቁጥር 3 ጀምሮ መንፈሳዊ በረከታችንን የእግዚአብሔርን የዘላለም እቅድና ስራ የአብን የወልድንም የመንፈስ ቅዱስንም ስራ ያሳየናል። ስለዚህ እግዚአብሔርን በጣም እናመሰግን። ይሁኑ ሲያደርግ እኛ ለክብሩ ምስጋና እንሆን ዘንድ የጸጋው ክብር ይመሰገን ዘንድ እንደሆነ ደጋግሞ እዚህ ጋር ሐዋርያ ጳውሎስ ይነግረናል። ስለዚህ እግዚአብሔር ከልባችን እናመሰግን ይገባል።
ልባችን በእግዚአብሔር መልካምነትና እሱ ለኛ ያደረገውን በማሰብ በምስጋና ሊሞላ ይገባል። በግልም በጉባኤም ሁሉ ጊዜ ለእግዚአብሔር ክብር ማምጣት ያለ በዚህ መንፈስና በዚህ መረዳት መሆን አለበት። የጸጋው ክብር ይመሰገን ዘንድ ዛሬ መዝሙሮችም ሁሉ አንዳንዴ ያው ልክ እንደ ስብከቶቹ የተጣመሙ ቲዮሎጂካሊም ወይም ባይብሊካሊም ትክክል ያልሆኑ መዝሙሮች አሉ። ያ በጣም ተቀባይነት የለውም። የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን ሁሉ በጸጋው አድርጓል። እኛም ይህንን በመረዳት እግዚአብሔር ልናመሰግነው ይገባል። አሁንም ለዘላለምም እግዚአብሔር ለጸጋው ክብር እናመሰግነዋለን ማለት ነው። ስለዚህ እግዚአብሔር ይመስገን በጣም አስደናቂ እውነት የተመለከተ ነው። ከዚህ በኋላ ከቁጥር 15 ጀምሮ ደግሞ እስኪ ጋር እንደምታዩት ከቁጥር 15 ጀምሮ ሐዋርያ ጳውሎስ ይህንን ያስደናቂውን የኤፌሶን መልእክት ሌሎች ሐሳቦች ደግሞ ለቅዱሳንም ጸሎትን በማድረግ እና እንደገና መልሶ ደግሞ በክርስቶስ የተሰራውን ስራ ያብራራል። እስከ ምዕራፍ 1 መጨረሻ ድረስ ያለውን ሐሳብ ከቁጥር 15 ጀምሮ በሚቀጥለው ክፍል እንመለከታለን። ስለሁሉም እግዚአብሔር ይመስገን። እንግዲህ በእግዚአብሔር ቃል የተጽናናችሁ ደስ ያላችሁ ሰዎች እግዚአብሔርን አመስግኑ። ልባችሁ በእግዚአብሔር ምስጋናና ክብር ይሞላ። እንዲሁ ደግሞ ለሌሎች ሰዎችም ይህንንም የእግዚአብሔር ቃል ትምህርትንም ሼር ብታደርጓቸው ደስ ይለኛል። ዛሬ ያው የእግዚአብሔርን ቃል በጣም ብዙ የተናቀበት ዘመን ነው። ሰዎች የእግዚአብሔርን ቃል አይሰሙም፣ የሰውን ቃል ነው የሚሰሙት። ብዙ ሰዎች ደግሞ የእግዚአብሔርን ቃል እንዲያጠኑ ብናበረታታቸው መልካም ነው። ስለዚህ የእግዚአብሔር ጸጋ እንግዲህ በነገር ሁሉ ከእናንተ ጋር ይሁን። በቀጣይ ደግሞ ቀጣዮቹን የምዕራፍ 1 ቁጥሮች እንመለከታለን። እግዚአብሔር ይባርካችሁ። የጌታ ጸጋ ከሁላችሁም ጋር ይሁን።